ጠቅላይ ሚኒስትር አብይ አህመድ በቅርቡ ይፋ ባደረጉት መረጃ ሀገሪቱ በጀመረችው ሰፋፊ የኢኮኖሚ ማሻሻያዎች ሳቢያ 1.3 ትሪሊዮን ብር የሚጠጋ የግል ኢንቨስትመንት መሳብ ተችሏል። በኢትዮጵያና በኤርትራ መካከል ከመቼውም ጊዜ በላይ የናረው ውጥረት ዓለም አቀፉን ማህበረሰብ በተለይም የአውሮፓ ህብረትን በእጅጉ አሳስቧል። በሰሜኑ የሀገራችን ክፍል በአወዛጋቢ ቦታዎች ላይ የሚስተዋለው የፖለቲካ ፍጥጫ አዲስ መልክ ይዟል። ጤና ይስጥልን፣ እንደምን አላችሁ? የኢትዮ ፐልስ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ እያልን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጋብዛችኋለን። አሁን ቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የኢትዮጵያ የኢኮኖሚ ጉዞ አዲስ ምዕራፍ ላይ መድረሱ ተነግሯል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ይፋ ባደረጉት መረጃ ሀገሪቱ በጀመረችው ሰፋፊ የኢኮኖሚ ማሻሻያዎች ሳቢያ 1.3 ትሪሊዮን ብር የሚጠጋ የግል ኢንቨስትመንት መሳብ ተችሏል። ባለፈው ቅዳሜ ጥር 9 ቀን 2018 ዓ.ም በተካሄደው ፋይናንስ ፎርዋርድ ኢትዮጵያ ኮንፈረንስ ላይ ጠቅላይ ሚኒስትሩ የግል ባለሀብቱ የኢኮኖሚው ሞተር መሆኑን አጽንኦት ሰጥተዋል። በተለይም በአዲስ አበባ የወንዞች ዳርቻና በኮሪደር ልማት ፕሮጀክቶች ላይ መንግስት 30 በመቶውን የመሰረተ ልማት ወጪ ሲሸፍን፣ የግል ባለሀብቶች ደግሞ ቀሪውን 70 በመቶ ወጪ በመሸፈን ዘመናዊ የንግድ ማዕከላትና መዝናኛዎችን ገንብተዋል። ይህ መደመር የተሰኘው ፍልስፍና ውጤት መሆኑ ተገልጿል። በተያያዘ ዜና ዓለም አቀፉ የገንዘብ ድርጅት IMF የኢትዮጵያን የኢኮኖሚ ማሻሻያ ከሚጠበቀው በላይ ውጤታማ ሲል አውድሶታል። በዚህም መሰረት ድርጅቱ ለሀገሪቱ $261 ሚሊዮን ተጨማሪ ብድር እንዲለቀቅ ወስኗል። ይህ ውሳኔ እስካሁን ለኢትዮጵያ የተለቀቀውን አጠቃላይ የብድር መጠን $2.18 ቢሊዮን አድርሶታል። የውጭ ምንዛሪ ክምችት መሻሻልና የውጭ ንግድ መጨመር ለዚህ ስኬት በዋናነት ተጠቅሰዋል። ምንም እንኳን እነዚህ ግዙፍ ቁጥሮች ተስፋ ሰጪ ቢሆኑ የኑሮ ውድነትና የውጭ ምንዛሬ እጥረት አሁንም እንደ ትልቅ ፈተና ይታያል። IMF መንግስት የፊስካል ዲሲፕሊን እንዲጠብቅና ግልጽነትን እንዲያስፍን አሳስቧል። ይህ ግዙፍ ኢንቨስትመንትና ብድር በተራው የህዝብ ኑሮ ላይ ምን አይነት ለውጥ ያመጣል የሚለው ደግሞ የብዙዎች ጥያቄ ሆኖ ቀጥሏል። የአዲስ አበባ መልክ መቀየር እና የግል ባለሀብቱ መበረታታት ለወጣቶች ሰፊ የሥራ ዕድል ይፈጥራል ወይስ የኑሮ ውድነቱን ያባብሰዋል? የኢኮኖሚው ጉዞ ወዴት እንደሚያመራ በጋራ የምናየው ይሆናል። ክቡራትና ክቡራን፣ እናንተስ በዚህ 1.3 ትሪሊዮን ብር ኢንቨስትመንትና በIMF ብድር ዙሪያ ምን ትላላችሁ? ሐሳባችሁን በኮመንት መስጫው ላይ አጋሩን። በአፍሪካ ቀንድ ሰማይ ስር የጦርነት ደም መና እያንዣበበ መሆኑ ተነግሯል። በኢትዮጵያና በኤርትራ መካከል ከመቼውም ጊዜ በላይ የናረው ውጥረት ዓለም አቀፉን ማህበረሰብ በተለይም የአውሮፓ ህብረትን በእጅጉ አሳስቧል። ህብረቱ ቀጠናው ሌላ ጦርነት ሊሸከም አይችልም ሲል ማስጠንቀቂያ ሰጥቷል። የአውሮፓ ህብረት የፖለቲካ ጉዳዮች ምክትል ዋና ጸሐፊ ኦሎፍ ስኩግ በአሁኑ ወቅት አዲስ አበባ ይገኛሉ። ልዑኩ ከኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እና ከውጭ ጉዳይ ሚኒስትር ጌዲዮን ቲሞቴዎስ ጋር በዝግ ባደረጉት ውይይት የአውሮፓ ህብረት በሁለቱ ሀገራት መካከል እንደ ታማኝ ደላላ ሆኖ ለማገልገል ያለውን ዝግጁነት ገልጸዋል። ስኩግ አጽንኦት ሰጥተው እንደተናገሩት የባህር በር ፍላጎትን መሰረት ያደረገው አለመግባባት በቃላት ጦርነት ሳይሆን በኢኮኖሚ ትስስር ሊፈታ ይገባል ሲሉ፣ ይህ የዲፕሎማሲ ጥረት የመጣው በሁለቱ ሀገራት መካከል ያለው ግንኙነት ወደ ከፋ ደረጃ ባመራበት ወቅት ነው። የኢትዮጵያ ፌዴራል ፖሊስ ከኤርትራ ተነስቶ ወደ አማራ ክልል ሊገባ የነበረ 56,000 የሚጠጋ የጥይት ክምችት በወልዲያ መያዙን ገልጾ አስመራን በቀጥታ ወንጅሏል። በሌላ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ በሀገራቸው ላይ ጦርነት አውጃለች ሲሉ የሰጡት መግለጫ ቀጠናው ወደ ቀጥታ ግጭት ሊያመራ ይችላል የሚለውን ስጋት አባብሶታል። የአውሮፓ ህብረት ስጋቱ ከኢትዮ ኤርትራ ውጥረት ባለፈ በሶማሊላንድና በኢትዮጵያ መካከል ተፈረመውን የመግባባት ስምምነትም ያጠቃልላል። ህብረቱ ከጦርነት ይልቅ የኢኮኖሚ ትስስር ይቅደም የሚል ጥሪ እያቀረበ ቢሆንም አፍሪካ ቀንድ መሪዎች ለዚህ የሽምግልና ጥሪ የሚሰጡት ምላሽ ለቀጠናው ሰላም ወሳኝ ሆኖ ይጠበቃል።
የባህር በር ጥያቄውና የቀጠናው ፍችታ በዲፕሎማሲ ብቻ ሊፈታ ይችላል ወይስ የቃላት ጦርነቱ ወደ መሬት ወርዶ ሌላ ሰብአዊ ቀውስ ያስከትላል? ጉዳዩን በቅርበት መከታተላችንን እንቀጥላለን። ክብራትና ክብራን፣ እናንተስ የአውሮፓ ህብረት ሽምግልና ውጤት ያመጣል ብላችሁ ታምናላችሁ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። በሰሜኑ የሀገራችን ክፍል በአወዛጋቢ ቦታዎች ላይ የሚስተዋለው የፖለቲካ ፍጥጫ አዲስ መልክ ይዟል። የፌዴራል መንግስቱ በአወዛጋቢ ቦታዎች ላይ ያሉ መስተዳደሮችን ለማፍረስ ማቀዱ ሲሰማ፣ በትግራይ ጊዜያዊ አስተዳደር በኩል ደግሞ በጸለምቲ የተጀመረውን የተፈናቃዮች አመላለስ ሴራ ሲል ውድቅ የሚያደርግ ጠንካራ መግለጫ ተሰጥቷል። ባለፈው ሳምንት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር በሁመራ ባደረጉት ጉብኝት የፌዴራል መንግስቱ በአማራና በትግራይ ክልሎች መካከል በሚገኙ አወዛጋቢ ቦታዎች ላይ ያሉ የአካባቢ መስተዳደሮችን ለማፍረስ ዝግጅት እያደረገ መሆኑን ይፋ አድርገዋል። አምባሳደር ማሲንጋ በበኩላቸው 2026 ዓመተ ምህረት ተፈናቃዮች በሰላም ወደ ቀያቸው የሚመለሱበት ዓመት ሊሆን እንደሚገባ አሳስበዋል። ይሁን እንጂ የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ በሽረ እንዳስላሴ ባደረጉት ንግግር በጸለምቲ በኩል የተጀመረውን የተፈናቃዮች አመላለስ ትግራይን ለጉዳት እየዳረገ ያለ እቅድ ሲሉ ኮንነውታል። ፕሬዚዳንቱ እንደገለጹት ወደ አካባቢው የተመለሱ ተፈናቃዮች እንግልት እየደረሰባቸው መሆኑንና በትግርኛ የተዘጋጁ መጽሐፍትን እንዲቃተሉ መደረጉ ትልቅ ትንኮሳ ነው። በሰላም ስም የትግራይን ግዛቶች አሳልፈን አንሰጥም ያሉት ሌተናል ጄኔራሉ አመላለሱ በነባሩ የትግራይ መዋቅር ስር መሆን እንዳለበት አጽንኦት ሰጥተዋል። ለ5 ተከታታይ ዓመታት በመጠለያ ጣቢያዎች በሚገኙ ወገኖች ስቃይ መቼ ያበቃል የሚለው ጥያቄ አሁንም ምላሽ አላገኘም። የፌዴራል መንግስቱ መስተዳደሮችን አፈርሳለሁ ማለቱ ለሰላም መንገድ ይከፍታል ወይስ የሌላ ዙር ፍጥጫ ይጋብዛል የሚለው አሳሳቢ ጉዳይ ሆኗል። በሁለቱ ክልሎች መካከል ያለው የድንበርና የማንነት ጥያቄስ በዘላቂነት እንዴት ይፈታል የሚለው ለቀጣዩ ሰላም ወሳኝ ሆኖ ይጠበቃል። 4. የተፈናቃዮች ጉዳይ ከፖለቲካ ትርፍ በጸዳ መልኩ ሰብአዊነትን መሰረት አድርጎ ሊፈታ ይገባል የሚለው የብዙዎች አስተያየት ነው። ጉዳዩን በቅርበት መከታተላችንን እንቀጥላለን። ክቡራትና ክቡራን፣ እናንተስ የፌዴራል መንግስቱ መስተዳደሮችን ለማፍረስ ማቀዱ ለሰላም አስተዋጽኦ ይኖረዋል ብላችሁ ታምናላችሁ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። እንዲህ ያሉ ወቅታዊና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክና ሰብስክራይብ በማድረግ የኢትዮፐልስ ቤተሰብ ይሁኑ። መረጃው ለሌሎችም እንዲደርስ ሼር ማድረጋችሁን አትዘንጉ። የደውል ምልክቷን በመጫንም ዘውትር ቀዳሚ ይሁኑ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሁላችሁ። ቻው።